ሰላም ጤና ይስጥልን ክቡራንና ክቡራት ተመልካቾቻችን ከኦሮሚያ ሚዲያ ኔትወርክ የቀጥታ ስርጭት ዕለታዊ ዜና ይዘን ቀርበናል። ደጀኔ ጉተማ ነኝ። በአጋዚ ጦርና በትግራይ ህዝብ ነጻነት ግንባር ጄኔራሎች የሚመራው የሶማሌ ክልል ልዩ ፖሊስ ዛሬ ሐምሌ 3 ቀን 2017 ዓ.ም በባሌ ዞን ዳዌ ቀቸን ወረዳ ላይ የሰነዘረውን ጥቃት የወረዳው ነዋሪዎች በመመከት ላይ ይገኛሉ። የዓይን እማኞች ከስፍራው እንደገለጹት በአጎራባች ወረዳዎችና በሌሎች አካባቢዎችም አንዳንድ እንቅስቃሴዎች ይታያሉ። ስለሆነም አጎራባች ወረዳዎችና በሌሎች አካባቢዎች የሚኖሩ ሰላም ወዳድ ዜጎችም ከጎናቸው እንዲሰለፉ የዳዌ ቃቸን ነዋሪዎች ጠይቀዋል። አጋዚ መራሹ የሶማሌ ክልል ልዩ ፖሊስ በባሌ ዞን ደዌ ቃቸን ወረዳ ላይ ጥቃት የሰነዘረው ዛሬ ሰኞ ጧት መሆኑ ተገልጿል። በጥቃቱ ይህ ዜና እስከ ተጠናቀረበት ጊዜ ድረስ ቢያንስ 3 የአካባቢው ነዋሪዎች ተሰውተዋል። በርካታዎች ቆስለዋል፣ ቤቶች ጋይተዋል። በጥቃቱ ከተገደሉ ሰዎች መካከል አቶ አብዱ አደንና አቶ አህመድ ሐሰኖ የተባሉ ይገኙባቸዋል። ከቆሰሉት መካከል ደግሞ አቶ አህመድ ሐሰን ራጭሌና አቶ አብዱላሂ አደን ጎበና ይገኙባቸዋል። በሶማሌ ክልል ልዩ ፖሊስና በባሌ ዞን ዳዌ ቃቸን ወረዳ ነዋሪዎች መካከል ዛሬ ሰኞ በተፈጠረው ግጭት በሁለቱም ወገኖች ላይ የደረሰውን አጠቃላይ ጉዳት ለጊዜው ማወቅ አልተቻለም። የደዌ ቃቸን ነዋሪዎች የተሰነዘረባቸውን ጥቃት በቆራጥነት በመመከት ላይ ይገኛሉ። ስለሆነም በአካባቢው የሚገኙ አጎራባች ሰላም ወዳድ ዜጎችና ህዝቦች ከጎናቸው እንዲቆሙ በዚሁ አጋጣሚ ጠይቀዋል። ፍንፍኔ ከተማ ውስጥ የሚኖሩ የኦሮሞ ብሔር ተወላጆች በአፋን ኦሮሞ የሚማሩበት የትምህርት ተቋማት በፍንፍኔ ከተማ አስተዳደር ወጪ እንዲደራጁ ይደረጋል የተባለው ረቂቅ አዋጅ ኦሮሚያ በፍንፍኔ ላይ ሊኖረው ከሚገባው ፖለቲካዊና ኢኮኖሚያዊ ልዩ ጥቅም ጋር ምንም አይነት ግንኙነት የለውም ሲሉ የህግ ባለሙያዎች ተቹም። ፍንፍኔ ከተማ ውስጥ የሚኖሩ የኦሮሞ ብሔር ተወላጆች እንደ ማንኛውም ዜጋ በቋንቋቸው የመማር ህገ መንግስታዊ መብት አላቸው የሚሉ የህግ ባለሙያዎች በኦሮሚያ ብሔራዊ ክልላዊ መንግስት ውስጥ የሚኖሩ የሌሎች ቋንቋ ተናጋሪዎች ልጆቻቸውን በአማርኛ ቋንቋ በማስተማር ላይ ይገኛሉ ብለዋል። ባለሙያዎቹ በማከል ከ50 በሚበልጡ የኦሮሚያ ከተሞች ከአንደኛ ክፍል እስከ 8ኛ ክፍል በአማርኛ ቋንቋ ትምህርት የተሰጠ መሆኑን አመልክተው ትምህርት ቤቶቹ ስራቸውን እያከናወኑ ያሉት የኦሮሚያ መንግስት በመደበው ባጀት መሆኑን ገልጸዋል። ለአብነት በገለምሶ፣ በፊቼ፣ ሆሮ ጉድሩ፣ በቁልቢ፣ በጉርሱም፣ በመቂ፣ አምቦ፣ ወሊሶ፣ ሆሮ ደደር፣ ዶዶላ፣ በአዳማና በሌሎች የኦሮሚያ ከተሞች ተማሪዎች ከአንደኛ ክፍል እስከ 8ኛ ክፍል በአማርኛ እየተማሩ ያሉት የኦሮሚያ መንግስት በመደበው ባጀት መሆኑን ገልጸዋል። ፍንፍኔ ውስጥ የሚኖሩ የኦሮሞ ብሔር ተወላጆችም እንደ ማንኛውም ዜጋ የትምህርት ዕድል ማግኘት መብታቸው እንጂ ልዩ ጥቅም አይደለም ሲሉ የመስኩ ባለሙያዎች ተችተዋል። በኢሉ አባቦር ዋና ከተማ የመቱ ነዋሪዎች በመብራት ወይም በኤሌክትሪክ እጦት ለተለያዩ ችግሮች መጋለጣቸውን ተናገሩ። የመቱ ነዋሪዎች ለኦሮሚያ ሚዲያ ኔትወርክ እንደገለጹት ለበርካታ ወራት ያጋጠማቸውን የመብራት ችግር ለመፍታት የሚመለከተውን አካል ተመላልሰው ቢጠይቁም የሚሰማቸውን አላገኙም። ግቤ፣ አዋሽ፣ ፍንጫዋ፣ መልካዋከናና የመሳሰሉ ትላልቅ የኤሌክትሪክ ማመንጫ ግድቦች ኦሮሚያ ውስጥ ያሉ የኦሮሚያ አካባቢዎች በመብራት እጥረት መቸገራቸው አስገራሚ ነው ያሉት የመቱ ምንጮች በመቱ ከተማ በመታየት ላይ ያለው ችግር ግን የተለየ ነው ሲሉ ምሬታቸውን ገልጸዋል።
ወደ ጅማ ዞን ስናልፍ ደግሞ በጅማ ዞን በመንግስታዊ መስሪያ ቤቶች ተመድበው የሚሰሩ በርካታ ባለስልጣናት የኦሮሚያን መንግስት የሥራ ቋንቋ ስለማይናገሩ ተገቢውን አገልግሎት ማግኘት አልቻልንም ብለዋል። የጅማ ምንጮች እንደገለጹት በየደረጃው የተመደቡ በርካታ የዞኑ ባለስልጣናትና ኃላፊዎች አፋን ኦሮሞን መጻፍ መናገርም ሆነ መስማት የማይችሉ ናቸው። እንደ ሰደድ እሳት ተስፋፍቶ ነዋሪዎችን እየገደለ ላለው የኮሌራ በሽታ ወረርሽኝ የህዝባዊ ወያኔ ሓርነት ትግራይ መንግስት ትኩረት አልሰጠም ሲሉ የምስራቅና ምዕራብ ሐረርጌ ምንጮች አማረሩ። ምንጮቹ ከተለያዩ የሐረርጌ አካባቢዎች እንደገለጹት በቀርሳ ወረዳ ወተር ከተማ የ9 ወር ነፍሰ ጡር እናት በኮሌራ በሽታ ከሞቱ ወዲህ እንኳን የሚመለከተው የመንግስት መዋቅር የወሰደው እርምጃ የለም። ከ9 ወር ነፍሰ ጡር እናት በተጨማሪ 9 የቀርሳ ወረዳ ወተር ከተማ ነዋሪዎች በኮሌራ በሽታ ወረርሽኝ ሞተዋል። ከ320 የሚበልጡ ሰዎች ታመዋል። የኮሌራ በሽታ ወረርሽኝ በቅርቡ በምዕራብ ሐረርጌ ዞን ቦኬ ወረዳ ሌሎ ተብሎ በሚጠራ ቦታ አንድ ሰው ገድሏል። ከጭናክሰን ወረዳ ቢያንስ 8 ሰዎች የኮሌራ በሽታ ሰለባ ሆነዋል። የኮሌራ በሽታ ወረርሽኝ በድሬዳዋና በባሌ አካባቢዎችም የበርካታ ሰዎችን ሕይወት መቅጠፉ ይታወቃል። በመጨረሻም በምስራቅ ሐረርጌ ዞን የባቴ ወረዳ ነዋሪዎች በመጠጥ ውሃ እጦት መቸገራቸውን ለኦሮሚያ ሚዲያ ኔትወርክ ገለጹ። ምንጮቹ እንደገለጹት የባቴ ወረዳ ነዋሪዎች ላለፉት 3 ዓመታት ለመጠጥ ውሃ ችግር ተጋልጧል፣ ሰሚ ግን አላገኙም። የኦፒዲዮ ባለስልጣናት በበኩላቸው የምስራቅ ሐረርጌ ዞን የባቴ ወረዳ ነዋሪዎች ለመጠጥ ውሃ ችግር የተጋለጡት የአካባቢው ነዋሪዎች ቁጥር በመጨመሩ ነው ይላሉ። የባቴ ነዋሪዎች ግን ስለ ጉዳዩ የኦፒዲዮ ባለስልጣናትን ሲጠይቁ በየጊዜው የጥልቅ ውሃ ጉድጓድ ለመቆፈር እቅድ እንዳላቸው ከመግለጽ ውጪ ችግራችንን ለመቅረፍ የወሰዱት እርምጃ የለም ብለዋል። በተመሳሳይ ዜና በባሌ ዞን የሮቤ ከተማ ነዋሪዎች ለመጠጥ ውሃ ችግር መዳረጋቸውን ገለጹ። በሮቤ ከተማ ውስጥ ውሃ ከ5 ቀናት በላይ ይጠፋል። ይህ ደግሞ የተለመደ ተግባር ነው ሲሉ ገልጸዋል። በተመሳሳይ ሁኔታ በምዕራብ ሐረርጌ ዞን በተከሰተው የድርቅ አደጋ ሳቢያ የገለምሶ ወረዳና የአካባቢ ነዋሪዎች ለተለያዩ ኢኮኖሚያዊና ማህበራዊ ችግሮች መጋለጣቸውን ገልጸዋል። በአንጻሩ የአካባቢው ባለስልጣናት በወረዳው ነዋሪዎች መካከል ልዩነትና ግጭት ለመፍጠር ጠንክረው በመስራት ላይ ይገኛሉ ሲሉ ድርጊቱን ኮንነዋል። የገለምሶ ምንጮች እንደገለጹት ከድርቅ ጋር በተያያዘ ሁኔታ የገለምሶ አካባቢ ነዋሪዎች ይጠቀሙበት የነበረው ጨፌ ሎዴ በመድረቁ ለከባድ ችግር አጋልጧቸዋል። የወረዳው አስተዳደር ግን የነዋሪዎችን የውሃ ችግር ከመፍታት ይልቅ ከመሬት ይዞታ ጋር በተያያዘ የአካባቢውን አርሶ አደሮች በማጋጨትና በማናቆር ላይ ተሰማርቷል ሲሉ ይተቻሉ። እንግዲህ ክቡራንና ክቡራት ተመልካቾቻችን ለጊዜው ያዘጋጀነው ዕለታዊው ዜና በዚህ ተጠናቋል። ደጀኔ ጉተማ ነኝ። መልካም ቆይታ።